መቂጋ ማሳዩ ተባልና አሳየን የሚጠበቅብንን ነገር አሳየን ተመልሰው ሄዱ ትናንትና ምን ማለት ነው በቀደም ነግሬሻለሁ ከዛ በፊትም መጡ ሴት መጣች ትናንትና ዛሬ ደግሞ እንትን ሱቁ ምን ተብሎ ተበልቋል ከኒና ነው የሚሸጠው ተብሎ ተበልቋል ሽራይክ እሺ ከዛስ ፈተሹ አዎ ፈተሹ ግን ለምን ማን ነው የበለቀው ከሌ ሀበሽያ ስማቸውን ነገሩሽ አይዋ አሁን በህግ ተይዟል ይሄ ነው አይደልሽም በዚህ ጋር ማውራት አልችልም ለጊዜው ሱቅ ተዘጉ ለጊዜው ሱቅ ዘጉ አሁን ተከፍቷል ምሽቱን ከፍተውታል ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል ራሴ ማወቅ ፈልጋለሁ ችግሬ ምንድነው ስታቴ ምንድነው ህዝብ ያርመኝ በግል ውስጥ ለውስጥ በመሄድ ጨርሻለሁኝ ወረኛ እኝኝ ነው መባል ስራው የሚባልን ትቼ ውስጤ እየተጎዳ ትቻለሁ አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 አመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ ንብረቴ ሜዳ ላይ ነው ህዝብ ገብቶሻል እኔ ከሆነ በኋላ ከከነው ገብቶሻል ከሆነ በኋላ እከከነው ምንም ሌላ ትርጉም የለውም የኔን ንብረት ሄዶ የሚለቅምልኝ አካል የለም አንድም ሰው ከገዛሁበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት ችግሬ ይታወቀኝ ነው በቃ ችግሬ ይታወቀኝ ኦኬ አሁን አንቺ በዚህ ልክ ለምን አዚዛ ምን ወደ ሸዋዬ ወሬም ቢደጋግሙት ምንም ጥቅም የለውም እንደዛ ብለው ጠቁመዋል የጠቆሙት ሰዎች ታውቀዋል ራሳቸው ይላበሱታል በቃ ጥላት ለምን ኖረኛ አይባል ምን አርጌ ምን በቃ ካላስ በቃ ስለማይወዱሽ ጥላት ስለወደደሽ አይደለም ስለማይወዱሽ ነው እኔ ዛሬ ተፈጠረው ነገር ለኔ አይደለም ያሰብኩት አንዋርና ሀያት ምንም በማያውቁት ነገር ሰራተኛ ናቸው ብላቸው ባስ ተብሎ ከኒና ትሸጣለች ተብሎ ሱቄ ተበልቋል ማለት ነው እዚጋ እኔ ካሜራ ባሳያችሁ የህግ መንግስት ናቸው ፎቶአቸው መልቀቅ አልችልም ምን ሲያረጉን እንደዋል ማለት ነው ግን የስራችሁን ይስጣችሁ ወላሂ ማሳየት ቢፈቀድ ያሳያችሁ ነበር ካሜራ አውጥቼ ማለት ነው ለምን ምንድነው በደሌ እኔ ማላቀው ችግር ምንድነው ሁሉ ጊዜ ወጥቶ ማልቀስ ራሱ ያስጠላል ወላሂ ግን ዛሬ ተናብኝ ሁለቴ መተውብኛል የትኛውም ሱቅ ላይ አይገቡም ቀጥ ብለው እኔ ሱቅ ነው የሚገቡት ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁ ለምን ነው የምታለቅሽው እኔ ያላለቀስኩም አለ ያለቅስ ነው ታዲያ እንዳታለቅሺ ለማን አባቱ ብለን ነው የምናለቅሰው እንሰራለን አታ ቢበላሽ ቢቃማ ያለው ችግር የለው አይዲ ከተበላሽ ተበላሽ ስራ ላይ ሆነ ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው አራስ አይዲ ማለት ህዝብ እንዳቅልኝ ስለፈለኩ ነው ምንም ችግር የለው ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር ምንም በማያውቀው በኔ ጦስ ስራ ላይ ሆነና ሳገለና ወንጀል ሰርተን አይደለም ታስሮ ሀገር እንደሚገባ ምን ችግር አለ ያልገባኝ ለምን እንደዚህ ደረጋለሁ እኔ መድኃኒት ምሸጥ ሴት አይደለሁም ሲጀመርም እኮ አላቀውም ጠሪቃውን ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬኛ እዚህ ቆም ነው የ10 አመት ፍርድ የሚፈረድበት ክስ ነው የመጣብኝ ለምን ምንድነው ጥፋቴ እኔ ማወቅ ፈልጋለሁ ስተቴ ምንድነው የኢትዮጵያ ህዝብ እንድነግረኝ ፈልጋለሁ በዚህ ልክ መሳደደው ለምንድነው ሳደውሉብኝ እኔ አሁን ደውል አልፈልግም ምንም በማያውቁት ምንም ማወቅ ነው የምፈልገው በቃ በዚህ ልክ
ምሳ በልቼ ራትም አልደግም ሴት ነኝ። በዚህ ልክ ለምን ፈተና የሚበዛብኝ? ለምንድን ነው የምፈተነው? በቃ ሸዋዬ ይሄ ችግር አለብሽ ተብዬ እንዲነገረኝ ነው የምፈልገው። አትደውሉን፣ የደውል አልፈልግም፣ ወሬም አልፈልግም። ካይር አላሁመ ጀዐሉ ካይር። እሽፊ ምን ሆነሽ ነው? ምንም አልሆነም፣ ነገር የለኝም። ብዙ ነገር ነው የሆነው። አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ